ባለፉት 5 ዓመታት በሕዝብ ተወካዮች ምክር ቤት በጠንካራ ተቃዋሚነታቸውና በደፋር ተናጋሪነታቸው የሚታወቁት ዶክተር ደሳለኝ ጫኔ ከማንኛውም ቀጥተኛ የፖለቲካ እንቅስቃሴ ራሳቸውን ማግለላቸውን በይፋ አስታውቀዋል። በትናንትናው ዕለት የፓርላማ ቆይታቸው ያጠናቀቁት ዶክተር ደሳለኝ ከማንኛውም ፖለቲካ ፓርቲ አባልነትም ሆነ ደጋፊነት ሙሉ በሙሉ መውጣታቸውን ገልጸዋል። ዶክተር ደሳለኝ በሰጡት መግለጫ በትናንትናው ዕለት የምክር ቤት ጉባኤ ላይ በጠቅላይ ሚኒስትር አብይ አህመድ አብረን እንስራ በማለት ላቀረቡላቸው ጥሪና ላሳዩአቸው አክብሮት ምስጋናቸውን አቅርበዋል። ይሁንና ከጉባኤው መጠናቀቅ በኋላ የተለየ ነገር መፈጠሩን ይፋ አድርገዋል። እሳቸው እንዳሉት ከጉባኤው መጠናቀቅ በኋላ ጥያቄ ያቀረቡት የተቃዋሚ የምክር ቤት አባላት ከጠቅላይ ሚኒስትሩ ጋር በነበራቸው የችግኝ ተከላ መርሃ ግብር ላይ ጠቅላይ ሚኒስትሩ አንድ ሚስጥር አጋርተዋቸዋል። እሱም ዶክተር ደሳለኝ በሰባተኛው ዙር ምርጫ በባህር ዳር ከተማ ለመወዳደር ተመዝግበው ቢሆን ኑሮ ገዢው ፓርቲ እጩ ላለማቅረብ ወስኖ እንደነበር ነግረዋቸዋል። በተጨማሪም በምክር ቤቱ ሲያነሷቸው የነበሩ ሐሳቦች ጠቃሚ እንደነበሩ በትኩረት እንደሚወስዷቸውና በምክር ቤቱ ቢቀጥሉ ፍላጎታቸው እንደነበረ ጠቅላይ ሚኒስትሩ የገለጹላቸውን ሐሳብ በበጎ ጎኑና በቅንነት እንደሚመለከቱት ዶክተር ደሳለኝ ተናግረዋል። ላለፉት 10 ዓመታት የሕዝብን አደራ ለመውጣት ካደረጉት ከፍተኛ ጥረትና ድካም በኋላ አሁን ላይ ትኩረታቸውን በሙያቸው ሀገራቸውን ማገልገል ላይ እንደሚያደርጉ አስታውቀዋል። ጎን ለጎን ወደ ግሉ ዘርፍ በመግባት በፈጠራ ስራዎች ላይ በመሰማራትና ለቤተሰቦቻቸው ጊዜ ለመስጠት ወስነዋል። ቀጥተኛ ፖለቲካን ቢሰናበቱ የአማራ ሕዝብ አንድነትን ከሌሎች ወንድሞች ሕዝቦች ጋር ያለውን አክብሮት በሚያጠናክር ማህበራዊ ጉዳዮች ላይ በሙያቸው ማገዛቸውን እንደሚቀጥሉ አረጋግጠዋል። በመጨረሻም አዲሱ የ2019 ዓ.ም ለኢትዮጵያ የሁለተኛ ሰላምና የተስፋ ዘመን እንዲሆን ተመኝተዋል። ዶክተር ደሳለኝ ጫኔ ወደ ፖለቲካው ከመግባታቸው በፊት በነበራቸው የዩኒቨርሲቲ መምህርነት ህይወታቸው እንዲሁም የጣናን ከእምቦጭ አረም ለመታደግ ባደረጉት ታዋቂ አክቲቪዝም እና ሀገር በቀል ሲቪክ ማህበራት በግንባር ቀደምትነት በመምራት ሰፊ የማህበረሰብ አገልግሎት ማበርከታቸው ይታወሳል። ቪዲዮውን ላይክ እና ሼር በማድረግ እንዲሁም ሰብስክራይብ በማድረግ የቻናላችን ቤተሰብ መሆን ይችላሉ።